ሰላም እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም? እኔ ከእግዚአብሔር ይመስገን በጣም ደህና ነኝ። እንዴት አላችሁልኝ? እንዴት ቆያችሁልኝ? ናፍቃችሁኛል። እንዴት ሰንብታችኋል? እንዴት ሰነባበታችሁ? እንዴት አላችሁ? ሁሉ ሰላም? ዛሬ ደግሞ ወደ እናንተ በአዲስ ቪዲዮ መጥቻለሁ። እንድታዩኝ፣ እንድታዳምጡኝ፣ ከተመቻችሁ ደግሞ ለጓደኞቻችሁ ሼር እንድታረጉና ሰብስክራይብ ኮሜንታችሁ ማይለያችሁ። አረባካችሁ ሰብስክራይብ እያነሰኝ ነው። ተመልካቼ ግን ብዙ ነው። ሰብስክራይብ ግን እያነሰኝ ነው እና ሰብስክራይብ አድርጉልኝ። ምን ልላችሁ መሰላችሁ? ዛሬ ደግሞ ምን ይዘሽ መጥተሻል እንዳትሉኝና ሰው ሊጠቅማችኋል ብዬ ያሰብኩትንና የታዘብኩትን ነው ማወራ። ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል ይላል እና ጠቢቡ ሰለሞን ሁሉንም ነገር አየ። ጥበብ አለው፣ ዝና አለው፣ ሀብት አለው፣ ብዙ ነገር አለውና እንዲህ ያለ ሁሉ ከንቱ የከንቱ ከንቱ ነው፣ ከፀሐይ በታች ሁሉ ከንቱ ነው አለ። ከንቱ ሆኖበት አይቶ ሁሉን ያየ ሰውዬ ከንቱ ነው ብሎ ተናገረ። አንድ ሰው ነበረ 150 አመት ነው መኖር የሚፈልገውና ይሄ 150 አመትን ለመኖር በቤቱ ውስጥ በዚህ ምክንያት 12 ሐኪሞችን በቤቱ መደበ። ከፀጉሩ እስከ ጥፍሩ ድረስ የሚመረምሩት ሕክምና የሚሰጡት እና ደግሞ እሱም ብቻ አይደለም የሚመገበው ምግብ ከመመገቡ በፊት ላብራቶሪ ተጠንቶ እንዲሰጠው ማለት ነው። እሱ ከመብላቱ በፊት ማለት ነው። አስቡት አንድ ሰው 12 ሐኪሞች አሉት። ከጥፍሩ ጀምሮ እስከ እግሩ ድረስ ያለው በሙሉ ነገር ይመረመራል። የትኛው እንደተጎዳ የትኛው እንዳልተጎዳ እንደዛ ሆኖ ይሄ ብቻም አይደለም፣ የሚተኛበት አልጋ በትልቅ ላብራቶሪ ተጠንቶ የቤቱን አየር በሙሉ ኦክሲጅን የሚቆጣጠር ቴክኖሎጂ አለው። በዚህ ብቻም አላበቃም፣ የሰውነት እንቅስቃሴ ሲያደርግ ማድረግ የሌለበት የሰውነት እንቅስቃሴ የሚቆጣጠሩ ሰዎች ነበረ። በዚህ ብቻ አላበቃም፣ ድንገት ወጣ ባለበት ሰውነቱ ቢጎዳ የሆነ ከሰውነቱ አካል አንዱ ቢጎዳ ይሄንን የሰውነቱን አካል የሚሰጡት ሰዎች 15 ሰዎች ነበሩ። የሰውነቱን አካል የሚሰጡት ማለት ነው። አስቡት እና ይሄ ሆኖ እንደዛ እያደረገ የሚያደርገው ይሄ ሁሉ ህልሙ ምንድነው? 150 አመት መኖር ስለሚፈልግ ማለት ነው። ይሄ ሰውዬ ሞትን ፍራቻ ሐኪሞችን ደርድሮ እና ደግሞ ብዙ ነገር የሚያስፈልገውን ነገር ሁሉ አድርጓል። ነገር ግን ሞት ሐኪም ቢቀጠር፣ ዘበኛ ቢቀጠር፣ የትኛውም አለቃ የትኛውም ነገር ቢቀጥር ሞትን የሚከለክል የለም መንግስት። የሞት መግቻ መድኃኒትም የለም፣ የሞት ማቋረጫ ሕክምናም የለም። እንዳትሞት የሚጠብቅ ኦክሲጅን ቢሆን የትኛውም ሳይንቲስቶች ሞትን አያስቀሩም። ሞትን የሞቱ አለቃ የሞት አለቃ የህይወትም አለቃ የሆነው እግዚአብሔርና እግዚአብሔር ብቻ ነው። ይሄ ሰውዬ 150 አመት ይኖራለሁ ብሎ ቢያከማችም ሐኪሞችን የተለያዩ ነገሮችን ቢያደርግ ከመሞት አላስቀረውም። ሞት የሚባልን ነገር እሱ ሊፈትን ቢያስብም ራሱ ሞትን ሊፈትን አልቻለም። ሞት ቀደመው። 150 አመት እኖራለሁ ብሎ ያሰበውን ህልሙ እኖራለሁ በማለት በነበረ አለፈ። ሞት የሚባል ፈተና ገጠመው፣ መጣ፣ ጠብ አረገው። ምን አስቀረው? እነዚህ የተሰበሰቡት ሐኪሞች በቤቱ የነበሩት ቴክኖሎጂዎች
ሁሉ ነገሮች ይጠኑ የነበሩት ምግቦች ምንም ነገር ሊያስቀረው አልቻለም። ሞተ። ኖረን እንሞታለን። ግን የነፍሳችን ማረፊያ የት ናት? ለነፍሳችሁ ማረፊያ ያላችሁ ምን ልላችሁ ፈልጌ ነው። እንሰራለን፣ እንደክማለን፣ የፈለግነውን ነገር እናደርጋለን። ነፍስ የምታርፍበት ማረፊያ ትፈልጋለች። ነፍሳችሁ ማረፊያ የት ናት? የተለያዩ ነገሮችን የተለያዩ ማቴሪያሎችን አጠራቅመን እንደ ሰውየውም አሁን እንደዛም ብናደርግ ራሱ ለስጋችን መደላደያ ነው። ስጋችን በቀደስ ያሰኘዋል። ለአእምሮአችን እረፍት ነው። ግን የነፍስ እረፍት የት ናት? የነፍሳችሁ እረፍት የት ናት? ጠይቁ እስቲ ራሳችሁን። እኔ ነፍሴ የት ነው ማሳረፋት? የነፍሴ እረፍት ምንድናት? እስትንፋስን ብሎ የሰጠ አምላክ፣ እኛን የፈጠረ አምላክ በሳይንስቶቹ እንደሚሉት እንደሚናገሩት ምናምን አይደለም። እኛን የፈጠረ ያበጃጀን በእጁ ቀርጾን እንደ አምሳሉ የፈጠረ እንደ መልኩ ብናግሩም አድርጎ የሰራን አምላክ የነፍሳችን ማረፊያ ናት። በተለያዩ በህይወት ውጣንቅጥ ውስጥ ገብታችሁ ስጋችሁን እያስጨነቃችሁ ስጋችሁን እያስደሰታችሁ ነፍሳችሁን የምታስጨንቁ ሰዎች ሞት አንድ ቀን መምጣቱ አይቀርም። ይሄ ስጋ አንድ ቀን ይደክማል። ስጋ በደከመ ሰዓት ሞት ይመጣል። ሞት ይቀድማችኋል። ለነፍሳችሁ እረፍት ሳትሰጧት፣ ለነፍሳችሁ ማረፊያው ቦታ ሳታዘጋጁ። ማረፊያው ቦታ ማዘጋጀት ማለት ምን ማለት ነው? ከአምላክ ጋር መጣበቅ። ኦፍ ኮርስ ሰው ነንና በተለያዩ ቻሌንጆች ልናልፍ እንችላለን። በተለያዩ ሁኔታዎች ልናልፍ እንችላለን። ህይወት አልሳካልን ይችላል። ወይም ተሳክቶልንም እየኖርን ደግሞ አንዱ ካለን አንዱን እንጨምራለን፣ አንዱ ካለን አንዱን እንጨምራለን እያልን ለነፍስ ማረፊያ ቦታ እናሳጣለን። የነፍሳችን ማረፊያ፣ የነፍሳችን ጉጉት፣ ፍጥረት ሁሉ የሚጓጓለት እሱ አንድ እግዚአብሔር ብቻ። አንድ ሰውዬ ነበረ። ብዙ ነገር አከማቸ፣ ሰራ፣ አበጃጀ። ነገር ግን እንዲህ አለ፣ ነፍሴ ቢ ጠጪ እረፊ፣ በቃ ለእድሜ ልክሽ የሚሆነውን ነገር አከማችቼልሻለሁና እረፍ በይ አላት። አንተ ሰነፍ፣ ዛሬ ማታ ነፍስን እፈልጋለሁ አለ። ነፍስ ሰጪው ተቀበለ። ያከማቸው የደከመው ሁሉን ነገር ያደረገበት ነገሩ ሁሉ ከንቱ ሆነ። አትስሩ እያልኩ አይደለም፣ አታድርጉ እያልኩ አይደለም። ግን ደግሞ ለነፍሳችሁ ማረፊያ ያስፈልጋል። ከአምላካችሁ ጋር መጣበቅ፣ በሃይማኖታችሁ መጠንከር፣ በያላችሁበት ቦታ ተስፋ ባለመቁረጥ። ተስፋ ስንቆርጥ ነፍሳችን ትጨነቃለች። በተለያዩ ቻሌንጆች ውስጥ ገብተን ደግሞ ነፍሳችን እንዳናስጨንቃት። የነፍሳችን ማረፊያው እግዚአብሔር ነው። ወደ አምላካችሁ ተመለሱ። መስሏችሁ ሊሆን ይችላል የሆነ ነገሮች ሚሳካላችሁ ከሱ ከራቃችሁ ሳይሆን ከሱ ጋር በመጣበቅ ነው። ከእግዚአብሔር ጋር በመጣበቅ ነው። ከፈጠረ አምላክ እግዚአብሔርን በመፍራት ነው። ፈጣሪን በመፍራት በጉብዝና ህውራት ፈጣሪህን አስብ ይላል። አምላካችሁን አስቡ፣ እግዚአብሔርን አስቡ። አንድ አምላክ አለን። እሱም የፈጠረን፣ እሱም የነፍሳችን አለቃ የሆነ ያበጃጀን። ለነፍሳችሁ ረፍት፣ ለነፍሳችሁ ሰላም፣ ለውስጣችሁ ደስታን የሚሰጥ እግዚአብሔር ነው። ባላችሁ ነገር አትከበቡ። በሌላችሁ ነገር ውስጥ ሆናችሁ ደግሞ አትጨነቁ። ነፍሳችሁን አታስጨንቁ። ስለሰማችሁ አመሰግናለሁ። ቴንክ ዩ። ባይ ባይ። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እባካችሁ